ጀበለ ኑር ይባላል። ጀበለ ኑር ማለት ብርሃን የወረደበት ተራራ ማለት ነው። ዋሻው ደግሞ ጋሩ ሒራ ይባላል። ጋሩ ሒራ ውሎህን አውራ ኢቅራ ብሎ ሲያናግረው መክተም ማንበብ እኔ ማንበብ አልችልም አሉ። ጅብሪል ጭምቅ አረጋቸው። ነብዩ ተጨናነቁ። አሁንም ለቀቃቸው። ኢቅራ አንብብ አላቸው። እኔ ማንበብ አልችልም አሉ። ኢቅራ አንብብ ኢቅራ ቢስሚ ረቢከ አለዚ ኸለቅ አንብብ በዚያ ሁሉም በፈጠረው ጌታ ስም ኸለቀል ኢንሳነ ሚን ዐለቅ ሰውን ከረጋ ደም በፈጠረው ጌታ ስም ኢቅራ ወረቡከል አክረሙ አለዚ ዐለመ ቢልቀለም አንብብ ጌታ በጣም ቸር ሲሆን ያ በብዕር ያስተማረ ዐለመል ኢንሳነ ማ ለም ያዕለም ሰውን ያላወቀውን ሁሉ ያሳወቀ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ከወትሮ የተለየ ነገር ስለመጣባቸው ጭምቅ ብሏቸው እናታችን ኸዲጃ ጋር ወጡ። ደሲሩኒ ዘሚሉኒ ሸፋፍኑኝ ከናድቡኝ አሉ። እናታችን ኸዲጃ ሱብሃንአላህ ወደ ደረቷ አስጠግታ ነብዩን እያባበለች አብሽር አላህ ባንተ ላይ መቼም መጥፎ ነገር አያመጣብህም። አንተ ዝምድናን ትቀጥላለህ፣ ለትናንሾች ታዝናለህ፣ ታላላቆችን ታከብራለህ፣ አማና ትጠብቃለህ፣ የተቸገረን ትረዳለህ። በጭራሽ አንተ ላይ አላህ መጥፎ ነገር አያመጣም። በኢቅራ ነብይነት ማዕረግ አገኙ። በሙደስር ደግሞ የምን ማዕረግ አገኙ? የምልክተኝነት የሩሱልነትን ማዕረግ አገኙ። ስለዚህ ጀበለ ኑር ነው። ኑሩን አላህ ልባችን ላይ አላህ ያፍስልን። እዛው ሀገር ያሉት ቤተሰቦቻችንን ሰላም አላህ ያርግልን። ምንም አይንካብን። በሰላም የምናገኛቸው አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።